ቃላት ግን ምን ያህል ሰውን እንደሚሰብር እናውቃለን? ቃላት ይሰብራል፣ ቃላት ይጠግናል። ስለዚህ ምን መናገር እንዳለብን ለይተን ማወቅ አለብን። ዋጋችንን የምንወስነው ሰው ሳይሆን እኛ ነን። የራሳችንን ቦታ ራሳችን ማወቅ አለብን። ቅድመ ትዳር ዋናው ዓላማ ራስን ማወቅ ስለሆነ ማለት ነው። ራሳችንን በደንብ አድርገን ከተገነዘብን ቃላቶቻችንን እንጠብቃለን። ምን መናገር ምን አለመናገር እንዳለብን ለይተን እናውቃለን። ላይክ ሰብስክራይብ አድርጉ ቤተሰብ ይሁኑ። ሰላም ጤና ያላችሁበት ይድረስ ብያለሁ። ዛሬ ደግሞ ስለ ቅድመ ትዳር ደስ የሚል ንግግር እናወራለን። ቅድመ ትዳር ማለት ከሌላ ሰው ጋር መገናኘት ብቻ ሳይሆን ከራስ ጋር መግባባት፣ ራስን ለይቶ ማንነትን፣ ደካማ ጠንካራን ጎንን ለይቶ ማወቅ ማለት ሲሆን በዚህ ጉዞ ውስጥ ቃላት ትልቅ ቦታና ትልቅ ኃይል አላቸው። ቃል ልብን ይሰብራል፣ ቃል ልብን ይጠግናል። ስለዚህ ምን መናገር እንዳለብን ቃላቶቻችን ለይተን ማወቅ አለብን። እኛ መጥፎ ቃልን ስንተው ክብር ይጨምራል፣ መነጋገር ደስ ይላል፣ መስማት ይቀላል፣ መገናኘት ይጠነክራል። ያልተገባ ቃል ግን ልብን ይሰብራል፣ ሰውን ይሰብራል። ጥሩ ቃል ሰውን ይገነባል። ስለዚህ ራሳችንን ገንባ፣ ራሳችንን ጠግን። ምን መናገር እንዳለብን ምን አለመናገር እንዳለብን ለይተን ማወቅ አለብን። የሰው ልጅ በሙሉ ጀግና ነው፣ ይችላል፣ ያደርጋል። ሰው በሚናገረው ቃል ዋጋችንን መወሰን የለብን። ራሳችን ዋጋችን ማወቅ፣ ምን መናገር እንዳለብን ምን አለመናገር እንዳለብን ራሳችን ለይተን ካወቅ የምንናገረውንም ስለምናውቅ ማለት ነው። የቅድመ ትዳር ዋናው ዓላማ ራስን ማወቅ ስለሆነ ራሳችንን እንወቅ። ላይክ ሰብስክራይብ ያድርጉ ቤተሰብ የሆኑ ላገባችሁም ላላገባችሁም እህት ወንድሞቼ ይድረስ ብያለሁ። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ቤተሰብ አድርጉኝ። ዛሬ እየተማርኩ ነው፣ ነገ በረታለሁ። ከነገ በኋላ ደግሞ እየጠነከርኩ እያወቅኩ ስል ለብዙ እህቶች ለብዙ ወንድሞች ተርፋለሁ። ስለዚህ ላይክ አድርጉ፣ ሰብስክራይብ አድርጉ። ላገቡም ላላገቡም እህቶቼ ዋናው ትልቁ መልእክቴ ቃላችንን እናሳምር። ቃላቶቻችንን አሳምረን የሰውን ልብ ሳንሰብር ደስ በሚል ቃል ተመሳስለን ተወያይተን መኖር ስላለብን ቤታችን ሰላም እንዲሆን ሁላችን ሰላም እንድንሆን ነው የኔ ዓላማ። ትልቁ ዓላማዬ ሰላም ነው የምፈልገው። በቃ ሁሉም ቦታ ሰላም ተፈጥሮ በሰላም እንድንኖር ነው የምፈልገው። ላይክ አድርጉ፣ ሰብስክራይብ